የተከበራችሁና የተወደዳችሁ ሶሻል ሚዲያ የምትጠቀሙ ቅዱሳን በሙሉ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላምና ፍቅር ጸጋ ይብዛላችሁ። በመቀጠልም አንድ መልእክት ላካፍላችሁ ብቅ ብያለሁና ዛሬ የምንማረው በእኔ በኩል የሚያስተላልፋችሁ መልእክት እንዲህ የሚል ነው። እግዚአብሔር እኛን ከራሱ ጋር የሚያስታርቅበት ሥጋ ለብሶ ከኛ ጋር ሆኗል። ወይም እግዚአብሔር በገዛ ክንዱ እኛን ከራሱ ጋር ለማስታረቅ ከኛ ጋር ሆኗል፣ አማኑኤል ሆኗል እያልኩ እናገራለሁ። እና የሚያካፍላችሁ መልእክት እኔ የሚያካፍላችሁ ደግሞ ከራሴ ሳይሆን በእግዚአብሔር ቃል እግዚአብሔር በረዳኝ መጠን በእግዚአብሔር ቃል ነው የሚያካፍላችሁ። የእግዚአብሔርን ቃል ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 እስከ 18 ያለውን የእግዚአብሔርን ቃል አነባለሁ። እንዲህ ይላል። እዚህ 16 ጀምረን እናለን። በኢየሱስ ስም አነባለሁ። ሰውም እንደሌለ አየ፣ ወደ እርሱም የሚማለድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒትን አመጣለት፣ ጽድቁም አገዘው፣ ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ፣ የበቀልንም ልብስ ለበሰ፣ በቅናትም መጎናጸፊያ ተጎናጸፈ። እንደ ስራቸው እንዲሁ ቁጣን ለባለጋራዎቹ ፊዳንም ለጠላቶቹ ይከፍላል፣ ለደስቶችም ፊዳቸውንም ይከፍላል። እርሱ የእግዚአብሔር ንፋስ እንደምነዳው እንደ ጎርፍ ፈሳሽ ይመጣልና በምዕራብም ያሉት የእግዚአብሔርን ስም በፀሐይ መውጫም ያሉት ክብሩን ያፈራሉ ይላል። እና እዚህ የምንማረው መልእክት ቅድም እንዳልኳቸው እግዚአብሔር በገዛ ክንዱ እኛን ከራሱ ጋር ለማስታረቅ ከኛ ጋር ሆኗል። እግዚአብሔር በገዛ ክንዱ እኛን ከራሱ ጋር ለማስታረቅ በራሱ ክንድ፣ በራሱ እጅ፣ በራሱ ስራ፣ በራሱ ክንድ እኛን ከራሱ ጋር ለማስታረቅ ከኛ ጋር ሆኗል እያልኩ ነው ያለው። ስለዚህ እዚህ ቦታ ከኛ ጋር እግዚአብሔር ከኛ ጋር ለመሆን እኛን ከራሱ ጋር ለማስታረቅ ሲመጣ መጀመሪያ እግዚአብሔር ያየው ነገር አለ። እግዚአብሔርም አየ ይላል። ከላይ 15 ላይ ስናነብ እንደዚህ ትንሽ ከፍ ብለን ቁጥር 15 አካባቢ ስናነብ ምን ይላል መሰላችሁ? እግዚአብሔር 16 ቁጥር በቃ እንደውም ቁጥር 16ን ቅድም ያነበብኩትን ክፍል ደግሜ ቢያነባችሁ እግዚአብሔርም አየ ፍርድም ስለሌለ ትንሽ ከፍ ብዬ ነው ያነበብኩት። ተስፋም ፍርድም ስለሌለ ተስፋ ሰውም እንደሌለ አየ ይላል። እግዚአብሔር አየ ይላል። ያያል። እግዚአብሔር ያያል። ፍርድም ስለሌለ ተስፋም ሰውም እንደሌለ አየ ይላል። ወደ እርሱ የሚማለድም እንደሌለ ተረዳለ። እግዚአብሔር ወደ ዓለም ሲመጣ እኛን ከራሱ ጋር የሚያስታርቅበት መንገድ ፈጥሮ በራሱ ክንድ መድኃኒትን ለማምጣት ሲያስብ ከማሰቡ በፊት እግዚአብሔር ሰማይ ሆነ አየ ይላል። ሲያይ ደግሞ ከሱ ጋር የሚያስታርቅ ሰው እንደሌለ ካየ በኋላ በገዛ ክንዱ መድኃኒትን አመጣ ይላል። በጣም ይገርማል። እንግዲህ እንደምናውቀው እግዚአብሔር ሰውን በአፈር አብጅቶ ሰው አዳምን ፈጥሮ በደንገነት ሲያስቀምጦ አዳም እንደምታውቁት እግዚአብሔር አትብላ የተባለውን በልቶ ኃጢአት ሰርቶ ባለመታዘዙ ሞትን አምጥቶ ከደንገነት እንደወጣ ታውቃላችሁ፣ እናውቃለን። እንግዲህ አዳም አዳም ባለመታዘዙ ያመጣውን ኃጢአት አዳምና እግዚአብሔርን አስታርቆ አዳም ያመጣውን ኃጢአት ከእግዚአብሔር ጋር የሚያስታርቅ ሰው እንደሌለ ተረዳ። ማን ያስታርቃል? አዳም ኃጢአት ሰርቷል። ባለመታዘዙ የሞትን ሞት ሞታል የተባለውን ፍርድ ተቀብሏል። በአዳም እጅ ያለው ፍርድ የሞትን ሞት ሞታል የሚል ፍርድ በእጁ ተቀብሎ ነው ያለው። ኃጢአትን ሰርቶ አትብላ የተባለውን ፍሬ በልቶ ኃጢአትን አምጥቷል። እንግዲህ ያችን ፍሬ ከበላ የሞትን ሞት ሞታል የተባለውንም ትእዛዙ ተቀብሎ ነው ያለው በእጁ። ያንን ከበላ ወዲህ ጀምሮ ባለመታዘዙ ኃጢአትን አምጥቶ ነበር፣ ሞትን አምጥቶ ነበር፣ ከኤደን ገነት ወጥቶ ነበር፣ ውጭ ነበር። ከእግዚአብሔርና ከአዳም መካከል የጥል ግድግዳ ነበር። አዳም ያንን ፍሬ ከበላ ወዲህ
ከኤደን ገነት ወጥቶ ለቆ ውጭ ነው የሚኖረው። ያ ውጭ የነበረው ወደ እግዚአብሔር የሚመልሰው ስለጠፋ፣ ይህ ከእግዚአብሔር ጋር የሚያስታርቅ ሰው ስለጠፋ፣ እግዚአብሔር ጋር የሚያስታርቅ ሰው ስለሌለ እግዚአብሔር ደግሞ በገዛ ክንዱ መድኃኒትን አመጣ። በራሱ ክንድ። ክብር ለኢየሱስ ይሁን። አዳም ያመጣውን ኃጢአት ለማስታረቅ ከራሱ ጋር ለማስታረቅ እግዚአብሔር ደግሞ በገዛ ክንዱ መድኃኒቱን አመጣ። ክብር ለኢየሱስ ይሁን። በገዛ ክንዱ ነው መድኃኒቱን ያመጣው። አዳም የሚገርማችሁ ከአዳም ወዲህም የተለያዩ ቅዱሳን ተነስተዋል፣ ነቢያትም ተነስተዋል፣ መዘምራትም ተነስተዋል፣ እነ ሙሴም ተነስተዋል። ከሙሴ ቀጥሎ ብዙ ነቢያቶችም ተነስተዋል። እነርሱ ከእግዚአብሔር ጋር ሰውን እንዴት አያስታርቁም ልትሉት ትችላላችሁ። ነገር ግን እነርሱ ከእግዚአብሔር ጋር ሰውን ማስታረቅ አይችሉም። እነርሱም ሰው ናቸው። ሰውም ሆኖ ደግሞ እነርሱም የአዳም ዘር ስለሆኑ ከአዳም የሚወርሱ ኃጢአት ስለነበራቸው እንደውም ቢወለዱም ከተወለዱ ጀምሮ ራሱ ኃጢአት ባይሰሩም ቢጸድቁም ቅዱሳን ቢሆኑም እንኳን ከአዳም የሚወርሱ የውርስ ኃጢአት ስለነበራቸው ሲሆን ከእግዚአብሔር ጋር ማስታረቅ ስላልቻሉ እግዚአብሔር አየ ማንንም ከእርሱ ጋር የሚማለድ ሲሆን ከእርሱ ጋር የሚያስታርቅ እንደሌለ ተረድቶ ነው በራሱ ክንድ መድኃኒትን ያመጣው። ሙሴ ተነስቷል። እንግዲህ ሙሴ እንደውም ሰውን እግዚአብሔርን ያስታርቃለሁ የሚል ከሆነ ራሱ ከአዳም የወረሰ ኃጢአት ነበረበት። አዳምን የሞትን ሞት ይሞታል የተባለውን አዳም ያንን ሞት ይዞ ነበረ በእጁ። ሙሴም ቢሆን ከሱ ዘር ስለሆነ በስጋዩ በኩል የሙሴ አባትም አዳም ስለሆነ አዳም የሚወርሰው ኃጢአት ስለነበረ በተለያየ ጽድቅ የሚሰራ ቢሆንም እንኳን የተለያዩትን እግዚአብሔር የሰጠውን ሕግ የሚጠብቅ ቢሆንም እንኳን ለሙሴ አንድ ኃጢአት ነበረበት። ከአዳም የወረሰ ለሙሴ ኃጢአት ነበረበት። ስለዚህ ሙሴ ሰውን ከእግዚአብሔር ጋር ማስታረቅ አይችልም። ከሙሴ ቀጥለው የነበሩ ነቢያት ማንም ይሁኑ እነርሱም ሰውን ከእግዚአብሔር ጋር ማስታረቅ አይችሉም። ለምን? በራሳችሁ ኃጢአት ባይሰሩም እንኳን እንዳልኳችሁ ከአዳም የሚወርሱ የውርስ ኃጢአት ስለነበራችሁ ሰውን ከእግዚአብሔር ጋር የሚያስታርቁ ሰውን ከእግዚአብሔር ጋር ማስታረቅ አልቻሉምና ስለዚህ እግዚአብሔር ከራሱ ጋር የሚያስታርቅ ሰው ካጣ በኋላ እግዚአብሔር ደግሞ ሰውን ከራሱ ጋር የሚያስታርቅ ሰው ካጣ በኋላ ወደ እርሱ የሚማለድ ሰውን ካጣ በኋላ እግዚአብሔር ደግሞ በገዛ ክንዱ መድኃኒቱን አመጣ ይላል። ክብር ለኢየሱስ ይሁን። በገዛ ክንዱ መድኃኒቱን አመጣ። በገዛ ክንዱ ነው መድኃኒቱን ያመጣው። በራሱ እጅ ነው መድኃኒቱን ያመጣው። የገዛ ክንዱ የሚለው የእግዚአብሔር ክንድ ማለት የእግዚአብሔር ልጅ ማለት ነው። በገዛ ልጁ ነው መድኃኒት ያመጣው ማለት ነው። የገዛ ክንድ የሚለው ክንዱ እግዚአብሔር አለ፣ የእግዚአብሔር እጅ አለ፣ የእግዚአብሔር ክንድ አለ። እግዚአብሔር በክንዱ ኃይል ያደርጋል። እግዚአብሔር በክንዱ የማይደርገው ነገር የለም። እግዚአብሔር በክንዱ የማይሰራ ነገር የለም። የእግዚአብሔር ክንድ በኃይሉ ታላቅ ነገር ታደርጋለች። የእግዚአብሔር ክንድ ማለት የእግዚአብሔር ልጅ ማለት የእግዚአብሔር ክንድ ማለት የእግዚአብሔር በግ ማለት ሃሌሉያ ክብር ለኢየሱስ ይሁን። የእግዚአብሔር ክንድ ማለት የእግዚአብሔር በግ የእግዚአብሔር ክንድ በጉ ተብሎ ቢጠራም እንኳን የእግዚአብሔር ክንድ ነው። የእግዚአብሔር እጅ ነው። የእግዚአብሔር እጅ ደግሞ ከእግዚአብሔር ተለይታ የምትኖር ሳይሆን ከእግዚአብሔር ጋር የምትኖር እጅ ነው። እጁ የኔን ምሳሌ አድርገን ብንቀበል እንኳን የኔ እጅ ወይም የኔ ክንድ ከኔ ተለይታ እንደማትኖር እኔም ቢሆን እናንተም ቢሆኑ እርግጠኞች ናቸው። የናንተ ክንድ ከናንተ ተለይቶ ይኖራል አይኖርም አይደል እንዴ? ልክ የእግዚአብሔር ክንድ ነው። የእግዚአብሔር ልጅ ተብሎ የሚጠራ የእግዚአብሔር ልጅ ማለት የእግዚአብሔር ክንድ በገዛ ክንዱ የእግዚአብሔር ክንድ የእግዚአብሔር በግ ተብሎ ተጠርቷል። ያ የመድኃኒቱ ያመጣለት ክንድ እግዚአብሔር ያመጣለትን በገዛም ክንዱ መድኃኒትን አመጣለት የተባለው ክንድ የእግዚአብሔር እጅ ነው። የእግዚአብሔር ልጅ ነው። የእግዚአብሔር በግ ነው። ክብር ለጌታ ለኢየሱስ ይሁን። የእግዚአብሔር ክንድ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ክብር ለጌታ ለኢየሱስ ይሁን። የእግዚአብሔር ልጅ ነው። የእግዚአብሔር በግ ነው። የእግዚአብሔር ቃል ነው። ክንዱ ያመጣለት ማን ነው? በገዛ ክንዱ የሚባለው የእግዚአብሔር ቃል ነው። ቃሉ እኮ ነው የእግዚአብሔር ቃል ተብሎ ተጠርቷል። ያ ክንዱ የእግዚአብሔር ልጅ ተብሎ ተጠርቷል። ያ ክንዱ የእግዚአብሔር በግ ተብሎ ተጠርቷል። ያ ክንዱ ክብር ለጌታ ለኢየሱስ ይሁን። የበቀልም ልብስ ተብሎ ተጠርቷል። ያ ክንዱ ክርስቶስም ተብሎ ተጠርቷል። ያ ክንዱ ስጋ ተብሎ ስጋ ለብሶ ሲመጣ የበቀል ልብስ ለብሶ እንደመጣ ይናገራል። እዚህ ትንሽ ዝቅ ብዬ ሲያነብ የበቀልንም ልብስ ለበሰ በቅናትም መጎናጸፊያ ተጎናጸፈላል። ስለዚህ እግዚአብሔር እኛን ከራሱ ጋር የሚያስታርቅበትን ስጋ ለብሶ ከኛ ጋር ሆኗል።
ከኛ ጋር ሆኗል አማኑኤል ሆኗል ክብር ለጌታ ለኢየሱስ ይሁን በእንግሊዘኛ ይህንን እግዚአብሔር እኛን ከራሱ ጋር የሚያስታርቅበትን ስጋ ለብሶ ከኛ ጋር ሆኗል ለምንል በእንግሊዘኛ ሲናነብ እንደዚህ ይላል God has been with us in the flesh to reconcile us with himself ይላል ስለዚህ አማኑኤል ተብሎ ከኛ ጋር ሆኗል ክንዱ የራሱን ክንድ ይዞ በራሱ አሰራር ስጋ ለብሶ የበቀል ልብስ ለብሶ እግዚአብሔር ሰማይና ምድርን የፈጠረ አምላክ እግዚአብሔር ደግሞ መንፈስ የተባለው እግዚአብሔር ቃል ነው የተባለው እግዚአብሔር የራሱ ክንድ ይዞ በስጋ ተገልጧል ከኛ ጋር ሆኗል አማኑኤል ተብሏል ክብር ለጌታ ለኢየሱስ ይሁን ስለዚህ እግዚአብሔር እኛን ከራሱ ጋር የሚያስታርቅበት ወይም እግዚአብሔር በገዛ ክንዱ እኛን ከራሱ ጋር ለማስታረቅ ከኛ ጋር ሆኗል በራሱ ክንድ ነው እኛን ከራሱ ጋር ያስታረቀው እግዚአብሔር እኛን ከራሱ ጋር ያስታረቀው በከሌላ ቦታ የተበደረ ነገር የለም በራሱ አሰራር ስጋ ዘጋጅቶ በራሱ አሰራር ቃሉን ስጋ አድርጎ በራሱ አሰራር ነው እግዚአብሔር በራሱ አሰራር ነው እኛን ከራሱ ጋር ያስታረቀው ስለዚህ በገዛ ክንዱ መድኃኒቱን አመጣ እግዚአብሔር ደግሞ ስጋ ለብሶ ከኛ ጋር ሆነ አማኑኤል ተባለ እግዚአብሔር ነው አማኑኤል የተባለው አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው ስለዚህ ሌላ ቦታም ማቴዎስ ወንጌል ስንመለከት ማቴዎስ እግዚአብሔር ደግሞ ሲገለጥ ሲመጣ ሲወለድም ያ የራሱ የገዛ ክንድ ሲያመጣሉ ያለውን ክንዱን ሲያመጣ እዚህ ማቴዎስ 1:21 ላይ እንደዚህ የሚል ቃል አለ ማቴዎስ ምዕራፍ 1 ከቁጥር 21 ጀምረን ስናነብ ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለች በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው በገዛ ክንዱ መድኃኒት አመጣለት የተባለው በገዛ ክንዱ መድኃኒትን አመጣለሁ ያለው ሕዝብን ስለዚህ ከነጋር የሚማለድ ሰው ስለጠፋ ከነጋር ሰው የወደቀውን ሰው የሚያስታርቅ ስለሌለ በገዛ ክንዱ መድኃኒትን አመጣለሁ ያለው እግዚአብሔር ሲመጣ ደግሞ ሲገለጥ ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋል ስሙን ኢየሱስ ትለዋለች ስሙን ኢየሱስ ብላችሁ ትጠራላችሁ የሕዝቡን ኃጢአት ያስወግዳል እግዚአብሔርና ሕዝቡን ያስታርቃል አስታራቂ ተብሎ ይጠራል ደግሞ ስሙን ኢየሱስ ትላለች ደግሞ ቀጥሎም ደግሞ ያ ስም ተሰጥቶ ይያለ ያው እግዚአብሔር ራሱ መጀመሪያ የተናገረው ያ ሰማይና ምድርን የፈጠረ አምላክ ራሱ መገለጡን ሲናገር ስም ደግሞ በነብዩ በኢሳይያስ ዘንድ የተጻፈውን ወይ በነብዩ ኢሳይያስ ከዚህ በፊት የተናገረውን ትንቢት መነሻ አድርጎ ስሙን አማኑኤል ይሉታል አማኑኤል ማለት እግዚአብሔር ከኛ ጋር ነው እግዚአብሔር እኛን ከራሱ ጋር የሚያስታርቅበት ስጋ ለብሶ ከኛ ጋር ሆኗል እውነት ማመን አለብን እግዚአብሔር ነው ከኛ ጋር የሆነው ራሱ ነው ከኛ ጋር የሆነው በገዛ ክንዱ ነው እኛን ከራሱ ጋር ያስታረቀው በገዛ ልጁ ነው እኛን ከራሱ ጋር ያስታረቀው በገዛ በጉ ነው እኛን ከራሱ ጋር ያስታረቀው ክብር ለጌታ ለኢየሱስ ይሁን ስለዚህ ይህንን የእግዚአብሔርን ቃል በማስተዋል ስናነብ እንዴት እንደሚገባን እስቲ በማስተዋል እግዚአብሔር ማስተዋል ይስጠን ይህንን የእግዚአብሔርን ቃል እናስተውል ዘንድ እግዚአብሔር ማስተዋል ይስጠን እግዚአብሔር ደግሞ የቃሉን መገለጥ ይስጠን እና ስለዚህ ሌላ ቦታም እናያለን የእግዚአብሔርን ቃል እግዚአብሔር በገዛ ክንዱ ነው እኛን ከራሱ ጋር ያስታረቀው ቆላስይስ ምዕራፍ 1 ከቁጥር 15 ጀምሮ እስከ ያለው ነው ያነበብኩ ያለሁት እርሱም የማይታይ አምላክ ምሳሌ ነው የሚታዩትና የማይታዩትም ዙፋንም ቢሆን ወይም ጌትነቱም ወይም ማለቅነቱ ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል ከፍጥረትም ሁሉ በፊት በኩር ነው ሁሉ በእርሱና ለእርሱ ተፈጥሯል እርሱም ከሁሉ በፊት ነው ሁሉም በእርሱ ተጋጥሟል እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያም እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያም ከሙታንም በኩር ነው እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር እግዚአብሔር ሙላቱ
ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድርም ወይም በሰማያትም ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ክብር ለጌታ ለኢየሱስ ይሁን። የገዛ ክንዱ የእግዚአብሔር ሙላቱ በዛ በገዛ ክንዱ ውስጥ ነው። የእግዚአብሔር ሙላቱ በእግዚአብሔር ልጅ ውስጥ ነው ማለት ነው። የእግዚአብሔር ሙላቱ በራሱ የእግዚአብሔር በግ ውስጥ ነው ማለት ነው። የእግዚአብሔር ሙላቱ በኢየሱስ ክርስቶስ ውስጥ ነው። እዛ ሆኖ ሰማይና ምድር ያሉትን ፍጥረታት ሙሉ ከራሱ ጋር ለማስታረቅ ነው እግዚአብሔር ከኛ ጋር ይሆን። በገዛ ክንዱ እኛን ከራሱ ጋር ለማስታረቅ ነው። እዛ በሙላቱ እዛ በገዛ ክንዱ በገዛ እጁ እዛ እሱም አብሮ በውስጡ ሆኖ በገዛ ክንዱ ሆኖ ክንዱ የክንዱ ባለቤት እርሱ ስለሆነ እንግዲህ እሱ እንደማይለይ እርግጠኞች ሁኑ። የክንዱ ባለቤት እርሱ ነው። በገዛ ክንዱ መድኃኒትን አመጣላል አይደል እንዴ? ስለዚህ እዚህም ደግሞ በሰማይና በመስቀሉ ሰላም አድርጎ በምድርም ወይም በሰማያትም ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። በቃ ለራሱ እኮ ነው እግዚአብሔር የራሱን ክንድ ያመጣው ለሌላ ሳይሆን ለራሱ ለማስታረቅ ነው የመጣውም እርሱ ነው። እንግዲህ እጁ ብቻ የሚሄድ አይመስላችሁ። የራሱን አማኑኤል የተባለው ራሱ ነው። የራሱ ሲመጣ የራሱ በገዛ ክንዱ መድኃኒትን ሲያመጣ የራሱ ሲገለጥ ደግሞ በገዛ ልጁ በገዛ ክንዱ በገዛ በጉ በገዛ አሰራር በገዛ ቃሉ በራሱ ቃል ማለት ነው እኛን ከራሱ ጋር ያስታርቋል። እርሱ ደግሞ የማይታይ አምላክ ነው እግዚአብሔር። እርሱን አይቶ ማንም እንደማይድን ለሙሴም ተናግሯል። በሲና ተራራ ለእግዚአብሔር ለሙሴ ደግሞ ትእዛዛትን ሲሰጥ ወደ ህዝቡ ወደዛ እንዳይመጡ አስጠንቅቆ ነበር። ለምን? እኔን አይቶ ህዝቡ በህይወት አይኖሩምና እንዲቀድሱ ንገራችሁ። እንደውም እኔ ወዳለሁበት ወደዛ ተራራ ከተጠጉም ደግሞ መዳን ስለማይችሉ ንገራችሁ ይቀደሱ፣ ያንንም ተራራም እንዳይነኩሉ ተብሏል። እንግዲህ እሱን የማያይ ማን ነው? እሱን አይቶ ሰው በህይወት መኖር ስለማይቻል ሙሴም እንደውም ክብርን አሳየኝ ብሎ እግዚአብሔርን ሲጠይቅ ክብርን አሳየኝ ብሎ ሲጠይቅ ፊትን አይተ መኖር ስለማትችል ጀርባን አሳያለሁ ብሎ እግዚአብሔር ጀርባውን አሳይቷል። እንግዲህ ሰው እግዚአብሔርን አይቶ መኖር አይችልም። ኃጢአተኛው እንዴት በጻድቁ እግዚአብሔር ፊት መቆም ይችላል? ስለዚህ ኃጢአተኛ ስለሆነ ሰው በእግዚአብሔር ፊት መቆም ስለማይችል እሱ ጋርም የሚያስታርቅ ስለሌለ በገዛ ክንዱ ነው መድኃኒቱን ያመጣው። ማን ቆሞ ያስታርቃል ከእርሱ ፊት? እስቲ አስቡ። ማን ነው ከእርሱ በሱ ፊት ቆሞ የሚያስታርቅ? ማን ነው ፊቱን አይቶ መኖር የሚችል? ፊቱን አይተን መኖር ስለማንችል በገዛ ክንዱ ነው መድኃኒቱን ያመጣው። ያን ሸፍኖ እርሱ በውስጥ ሆኖ እሱ በልጁ በገዛ ክንዱ ውስጥ ሆኖ ሙላቱ በልጁ ውስጥ ሆኖ እዛ ነው ያስታረቀ። ክብር ለጌታ ለኢየሱስ ይሁን። ስለዚህ በገዛ ክንዱ መድኃኒቱን አምጥቶ እግዚአብሔር መድኃኒቱን አምጥቶ እኛን ከራሱ ጋር ያስታርቀዋል። ለዚህ ነው እኮ እግዚአብሔር እኛን ከራሱ ጋር ለማስታረቅ ስጋ አዘጋጅቶ በዚህ ባዘጋጀው ስጋ ውስጥ ነው እኛን ከራሱ ጋር ያስታርቀዋል። ስለዚህ እግዚአብሔር በገዛ ክንዱ እኛን ከራሱ ጋር የሚያስታርቅበትን መንገድ አዘጋጅቶ አማኑኤል ተብሎ ከኛ ጋር ነው። ክብር ለጌታ ለኢየሱስ ይሁን። እና አሁንም ሌላ ክፍል እናነባለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምረን ስናነብ እንደዚህ የሚል ቃል አለ። ስለዚህ ማንም ክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረና በደላቸውንም አይቆጥርባቸው ነበር፣ በእኛም የማስታረቅ ቃል አኖረ ይላል። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔር በዚህ ላይ ቁጥር 19 ጋር ዝቅ ብለን ስናነብ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና
በደላቸውን ማጣታቸውን አዳም ያመጣውን መረገም አዳም ያመጣል ባለመታዘዙ ያመጣውን ማጣት ያንን ጥላ ያስወገደ ያንን ጥል ያጠፋ ያንን በራሱ በገዛ ክንዱ በገዛ ልጁ በገዛ በክርስቶስ ውስጥ ሆኖ በገዛ በራሱ ክንዱ ውስጥ ሆኖ እኛን ከራሱ ጋር ያስታርቅ ነበር። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በክርስቶስ ውስጥ ሆኖ እግዚአብሔር ራሱ አማኑኤል ተብሎ በገዛ ክንዱ ውስጥ ሆኖ በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። በውስጡ ሆኖ ሙላቱ እሱ ውስጥ ሆኖ የእግዚአብሔር ሙላት በክርስቶስ ውስጥ ሆኖ እኛን ከራሱ ጋር ያስታርቅ ነበር። እግዚአብሔር ሲገለጥ ራሱ አማኑኤል ተብሎ ወደኛ ሲመጣ ራሱ እኛን ከራሱ ጋር ለማስታረቅ ነው። የኛን በደል ለመደምሰስ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔር ወደ ዓለም የመጣው ራሱ ኃጢአተኞችን ሊያድን እንደሆነ ይናገራል የእግዚአብሔር ቃል። አንድ ቦታ ምን ላል መሰላችሁ? አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ሲመጣ ራሱ ኃጢአተኞችን ሊያድን ሲመጣ ራሱ እኛን ከራሱ ጋር ለማስታረቅ ነው። ሲመጣ ራሱ ቀጥታ እንዳይመጣ ቅድም እንደ ቀጥታ መጥቶ እንዳስታርቀን ደግሞ እሱን አይቶ ሰው በፊቱ መኖር ስለማይችል በራሱ በገዛ ክንዱ በራሱ አሰራር ነው ስጋ ተዘጋጅቶ ስጋ ለብሶ የመጣው። ቃሉን ስጋ አድርጎ የመጣው በራሱ አሰራር ነው። የእግዚአብሔር ቃል የሚለው ራሱ የእግዚአብሔር እጅ ማለት ነው። የእግዚአብሔር ክንድ ማለት ነው። የእግዚአብሔር በግ ማለት ነው። የእግዚአብሔር ስራ ማለት ነው። የክርስቶስ ማለት ነው። የበቀል ልብስ ማለት ነው። ቅድም እንዳየነው ኢሳይያስ ውስጥ። ስለዚህ ምን ይላል? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል የእግዚአብሔር ቃል። ሌላውንም እናያለን የእግዚአብሔርን ቃል ሌላውንም እና ኤፌሶን ምዕራፍ 2 ላይ ያለውንም እናንብብ 2:14 ላይ ኤፌሶን 2:14 ላይ እንዲህ ይላል። 2:14 ላይ ኤፌሶን እርሱ ሰላማችን ነውና ሁለቱንም ያዋደው በአዋጅ የተነገሩትንም የትእዛዛትንም ግሽሮ በመካከለም ያለውን የጥሉን ግድግዳን በስጋ ያፈረሰ ይህም ከሁለታቸው አንድን አዲሱን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥሉንም በመስቀሉ ገድሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ክብር ለጌታ ለኢየሱስ ይሁን። እና አዳም ቅድም እንደነገርኳቸው አዳም ያመጣውን ጥሉን ግድግዳ አዳም ያመጣውን በአዳም ባለመታዘዝ ያመጣውን ሞትን ያንን አፍርሶ ግድግዳውን አፍርሶ ሰውን ከራሱ ጋር ለማስታረቅ ነው። ክብር ለኢየሱስ ይሁን። እግዚአብሔር እኛን ከራሱ ጋር የሚያስታርቅበትን ስጋ ለብሶ ከኛ ጋር ሆኗል። ወይም እግዚአብሔር በገዛ ክንዱ እኛን ከራሱ ጋር ለማስታረቅ አማኑኤል ሆኗል ወይም የኛ ጋር ሆኗል ማለት ነው። ስለዚህ እግዚአብሔር የገዛ ክንዱ የሚለው የእግዚአብሔር ክንዱ ነው። የእግዚአብሔር ስጋ ነው። የእግዚአብሔር ልጅ ነው። የእግዚአብሔር በግ ነው። የእግዚአብሔር ቃል ነው። የበቀልም ልብስ ነው ማለት ነው። የእግዚአብሔር በገዛ ክንዱ የሚለው የገዛ ልጁ ማለት ነው። የገዛ በጉ ማለት የገዛ ቃሉ ነው ማለት ነው። የገዛ ልጁ የገዛ እጁ ማለት ነው። በዚህ በገዛ ክንዱ ነው መድኃኒቱን ያመጣልን። ክንደ የሚለው እግዚአብሔር ክንደ የሚለው ኢሳይያስ 50 በማነው እግዚአብሔር ክንድ ማለት ኢሳይያስ 50 ምዕራፍ 51 ቁጥር 5 ላይ ክንደም በአሕዛብ ላይ ይፈርዳል ይላል። የእግዚአብሔር ክንድ በአሕዛብ ላይ ይፈርዳል። ለካ ክንዱ ፈራጁ ነው። የእግዚአብሔር ክንድ ይፈርዳል። በፍርድ ቀን የእግዚአብሔር ክንድ ነው የሚፈርደው። ክብር ለጌታ ለኢየሱስ ይሁን። እንዲሁም ኢሳይያስ 40 ምዕራፍ 40 ከቁጥር 10 ጀምረን ስንመለከት እንደዚህ ይላል። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዝም በፊቱ ነው። መንጋውንም እንደ እረኛ ያሰማራል፣
ጥቦቶችንም በክንዱ ሰብስቦ በብብቱ ይሸክማል። የሚያጥቡትንም በቀስት ይመራል ይላል። በገዛ ክንዱ አያ ክንዱ እኮ ነው ፍራጁ ነው ክንዱ ሲለርሱ ክንዱ መጀመሪያ ነው እግዚአብሔር እንደ ኃያል ይመጣል። ክንዱም ሲለርሱ ይገዛል። ክንዱም ይገዛል ለማን ለባለቤቱ ለእግዚአብሔር ክንዱም ይገዛል። ክንዱ እጁ እኮ እግዚአብሔር እጅ ስለሆነ እግዚአብሔር ሲያዝዝ እጁ ይታዘዛል ማለት ነው። እጁም ለእግዚአብሔር ይገዛል ይላል። ስለዚህ ካለ በኋላ ደግሞ የሚፈርደውም ፍራጅ የሚሆነው የእግዚአብሔር የራሱ እጅ ነው። የእግዚአብሔር የራሱ እጅ ነው ፍራጅ የሚሆነው ማለት ነው። ክንዱ ይፈርዳል፣ የእግዚአብሔር ክንድ ይፈርዳል፣ የእግዚአብሔር እጅ ይፈርዳል የተባለውን ደግሞ ራእይ ላይ ሲናገር እንደዚህ የሚል ቃል ይሰጣል። ራእይ 22 ምዕራፍ 22 ቁጥር 12 ላይ ምዕራፍ 22 ራእይ ምዕራፍ 22 ቁጥር 12 ላይ እንደዚህ የሚል ቃል ተጽፏል። እነሆ በቶሎ ይመጣሉ፣ ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፎና ኦሜጋው ፊተኛና ኋለኛው መጀመሪያና መጨረሻው እኔ ነኝ ይላል። እነሆ በቶሎ ይመጣሉ፣ ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፎና ኦሜጋው ፊተኛና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ክብር ለጌታ ለኢየሱስ ይሁን። የእግዚአብሔር ክንድ ኢየሱስ ይመስገን። የእግዚአብሔር ክንድ ክርስቶስ ይመስገን። የእግዚአብሔር እጅ የእግዚአብሔር ክንዱ ደግሞ ከእግዚአብሔር እንደማይለዩ ማወቅ አለብን። ከእግዚአብሔር የማይለይ ነው። የእግዚአብሔር እጅ ከእግዚአብሔር አይለይም። ለዛ ነው እኮ ዳዊት ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው መሰለ አብና እኔና አብ አንድ ነን ይላል። and my father are one ይላል። እኔና አብ አንድ ነን። እኛ ክንዱና የክንዱ ባለቤቶች ነን ማለት ነው። የክንዱ ባለቤት አለ፣ የክንዱ አባት አለ፣ ለክንዱ ደግሞ የሚሆን አብ አለ፣ ለክንዱም አብ አለ። የክንዱ ባለቤትና እኔ አንድ ነን፣ አንለያይም፣ እጅና አካል። ስለዚህ መገነጣጠል አንፈልግም፣ አንገጣጠልም። እዛ ሆነን ነው የምንሰራው። እንደዛ ነው ሙላቱ። የእግዚአብሔር ሙላቱም በውስጡ ስለሆነ ክርስቶስ ማነው አብና ወልድ የማይለያዩ አንድ ናቸው ማለት ነው። አንድ አካል ናቸው ማለት ነው። ስለዚህ አንዳንድ ሰዎች ምናልባት ሁለትና ሶስት አካል ያሉ አድርጎ ሁለትና ሶስት አካል እንዳለ አድርጎ የሚያስቡ ካሉ እንደዛ አይደለም። አብና ወልድ የማይለያዩ አንድ አካል ናቸው። ኢየሱስ አብ አለን። ሁላችንም የምናውቀው ሰማይና ምድርን የፈጠረ አንድ አምላክ ወይም አብ አለን። ያ አብ ደግሞ እኛን ከራሱ ጋር ለማስታረቅ በራሱ በገዛ ክንዱ በገዛ ልጁ መድኃኒትን አምጥቷል። ያን ማመን አለብን። በገዛ ልጁ በገዛ ክንዱ በገዛ እጁ በገዛ ቃል መድኃኒትን አምጥቷል። ቃሉን ስጋ አድርጎ መጥቷል። ያው አማኑኤል ተብሎ መጥቷል። እሱም መጥቶ ደግሞ በራሱ አስራር ቃሉን ስጋ አድርጎ ሙላቱ በገዛው ክንዱ ውስጥ ሆኖ ሙላቱ በልጁ ውስጥ ሆኖ እኛን ከራሱ ጋር አስታርቋል። ያንን ያስታረቀበትን አምላክ ማወቅ አለብን እንጂ መለያየት የለብንም። ስለዚህ ኢየሱስ ራሱ አብ በውስጡ ስላለ ሙላቱ በውስጡ ስላለ ኢየሱስ ራሱ አብም ነው። ከፈለጋችሁ አባት ነው ኢየሱስ፣ ከፈለጋችሁ ልጅ ነው ኢየሱስ፣ ከፈለጋችሁ ኢየሱስ ክርስቶስ ራሱ መንፈስ ቅዱስም ነው። እስከ ዓለም ፍጻሜ ድረስ ሁልጊዜ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ይላል። እንግዲህ እንደምታውቁት ከትንሣኤ በኋላ ነው ይህ ቃላት የተናገረው። ሄዷል። በአካል ቢሄድም እንኳን ኢየሱስ ራሱ መንፈስ መሆኑን ሲያስተምር እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏል። ኢየሱስ ራሱ መንፈስ ቅዱስም እንዲሁም ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። እግዚአብሔር ራሱ መንፈስ ነው የማይታይ ሲወለድም ራሱ መንፈሱ ተጸንሶ ነው። ቃሉ ስጋ ሆኖ ነው የተወለደ። በመንፈስ ተጸንሶ መንፈሱ ደግሞ ሲወለድ ቃል ስጋ ሆነ ተብሎ በእግዚአብሔር አሰራር ነው። ስለዚህ መንፈሱ እግዚአብሔር ሰማይና ምድርን የሞላ አምላክ በራሱ አሰራር የፈለገውን ነገር ማድረግ የሚችል አምላክ በራሱ አሰራር እኛን ከራሱ ጋር የሚያስታርቅበትን ስጋ ለብሶ ከኛ ጋር ሆኗል። ስለዚህ ማመን አለብን። እግዚአብሔር እኛን ከራሱ ጋር የሚያስታርቀው ስጋ ለብሶ እኛን ከራሱ ጋር የሚያስታርቅበትን ስጋ ለብሶ ከኛ ጋር ሆኗል። አማኑኤል ሆኗል። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ሰማይ የነበረ አምላክ ምድርም ሆኗል ማለት ነው። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር በገዛ ክንዱ
እኛን ከራሱ ጋር ለማስታረቅ ከኛ ጋር ነው። ክብር ለጌታ ለኢየሱስ ይሁን። ከኛ ጋር የሆነው እግዚአብሔር ራሱን አትርሱ። ከኛ ጋር በስጋ ተገልጦ ከኛ ጋር የታየው ከኛ ጋር ሆኖ እኛን ከራሱ ጋር ያስታረቀው እግዚአብሔር ራሱ ነው ከኛ ጋር የሆነው።